የጌታ ጸጋና ሰላም ለሁላችሁ ይብዛ። ፓስተር ጸና ብራሳ ዲንሳ እባላለሁ። ይህን ነገር አስባችሁ ታውቃላችሁ ብዬ አስባለሁ። በመጀመሪያው መቶኛው ክፍለ ዘመን ዛሬ ያለን ኢሜል፣ ፌስቡክ፣ ዩቲዩብ፣ ትዊተር፣ ቲክቶክ እና የመሳሰሉት የኮሚኒኬሽን ቴክኖሎጂዎች ቢኖሩ ኖሮ ምን ይሆን ነበር ብላችሁ አስባችሁ ታውቃላችሁ ብዬ አስባለሁ። አስብ ውስቲ ሐዋርያው ጳውሎስ በእስር ቤት ውስጥ ላፕቶፕ ቢኖረው ኖሮ ጳውሎስ ብዙዎችን በደረሰ ነበር። በጊዜው ቶሎ ብዙዎችን በደረሰ ዓለምን በደረሰ ነበር ብዬ አስባለሁ። ወንጌል ፈጥኖ እንዴት በሄደ ነበር ብዬ ነው የማስበው። ዛሬ ያለን ኦፖርቹኒቲ፣ ዛሬ ያለን እግዚአብሔር የሰጠን የኮሚኒኬሽን ሲስተም ቀላል የሚባል ነገር አይደለም። ቴክኖሎጂ በዚህ ቴክኖሎጂ ተጠቅመን ብዙ ቦታ ብዙ ሰዎች መድረስ ይቻላል የሚል ሀሳብ አለኝ። ስለዚህ ይህን ኦፖርቹኒቲ ተጠቅመን ለሰው ልጆች ጥቅም፣ ለእግዚአብሔር አብ ክብር ክርስቶስን ለሰው ልጆች እንዲደርስ ማድረግ አለብን። ምክንያቱም እውነትና መንገድ እሱ ብቻ ነው። ከሱ በስተቀር ሰው ሊድን አይችልም። ከሱ በስተቀር ሰው ከእግዚአብሔር ከፈጣሪው ጋር ሊገናኝ ስለማይችል ክርስቶስን በተቻለን መጠን ፍጥነት መናገር፣ ለሰው ልጆች እንዲደርስ ማድረግ አለብን። ምክንያቱም ይህንን ዝም ማለት አንችልም። ለምን መሰላችሁ? ለምሳሌ ባቡር ብዙ ሰዎችን ጭኖ፣ ህፃናትን ጭኖ፣ ብዙ ሰዎችን ጭኖ በሚሊየንስ የሚቆጠሩ ሚን በታውዘንድ የሚቆጠሩ ሰዎችን ጭኖ ይሄዳል እንበል። እናንተ ደግሞ ታውቃላችሁ መስመር ተቋርጦ ገደል ከፊት ለፊት እንዳለ። ይህንን እያወቃችሁ ባቡር እየሮጠ ሲመጣ ዝም አትሉም። እግዚአብሔር ከረዳችሁ ሰውየው እናንተን አይቶ ለማቆም ጥረት እንዲያደርጉ እንኳን ራሳችን ትሰዉና ብዙ ሰዎችን ማዳን ትሞክራላችሁ እንጂ ዝም ብላችሁ ሰው እንዲያልቅ ዝም አትሉም። እንደዛው ነው የክርስቶስ ነገር ነግሮናል። በክርስቶስ ካልሆነ በስተቀር ገደል ከፊት ለፊት እንዳለ፣ ሞት እንዳለ፣ የዘላለም ሞት፣ ያው ሰው ሳያውቅ ወደዛ እንዲሄድ ማለት ልክ የባቡር ሰውን ይዞ ወደ ገደል እንደሚሄድ ዝም ማለት ነው። ስለዚህ ሰው ወደ ሞት ሲሄድ ዝም ማለት የለብንም። ክርስቶስን ያወቀ ሰው፣ ክርስቶስን አውቃለሁ የሚል ሰው ዝም አይልም። ምድራችን እየተለወጠች ናት። አካባቢያችን እየተለወጠ ነው። ለውጥ አለ፣ ብንወድም ባንወድም። ዩ ካን ሲት ኤቭሪዌር። ፖፑሌሽን ቼንጅ፣ የኢኮኖሚ ለውጥ፣ የካልቸር ለውጥ፣ ቴክኖሎጂ ቼንጅስ፣ የእኛ ሁኔታ አወር ሰርከምስታንስስ እየተለወጠ ነው። ቼንጅስ ኢንኢንቫይታብል፣ አይቀሬ ነው። ለውጥ ማቆም አንችልም። ኮንትሮል ማድረግ አንችልም። ነክቶ እያለ እንዳይመሽ ማድረግ አንችልም። ኢት ሃፕንስ። በአካባቢያችን ያለውን ሁኔታ ያለውን ለውጥ መቀየር አንችልም። ዊ ካንኖት ኮንትሮል። ሶ ወደ አእምሯችን መምጣት ያለበት ጥያቄ እንዴት እናድርግ የምለው ነው። ሃው ዱ ዊ ኮፕ አፕ ዊዝ ዚስ ቼንጅ? ምን እናደርጋለን? እና ይህንን ለውጥ ዝም ብለን የመጣውም ጠብሎ መቀመጥ ሳይሆን ሁለት ነገር ማድረግ እንችላለን። አትሊስት እሱም ዋና ዋናና በጣም አስፈላጊ ነው። ክርስቶስ ማን እንደሆነ ማወቅ በጣም አስፈላጊ ነው። ወደ እሱ መጸለይ መቻልም ደግሞ አስፈላጊ ነው። ክርስቶስንማ አውቀዋለሁ የምትሉ ከሆነ በጣም ጥሩ ነው። ግን ክርስቶስ አውቆ መጨረስ አይቻልም። አሁንም ደግሜ ይወቅ፣ ሰርችት፣ ስለሱ ይወቅ የሚል ወንድማዊ ምክር አለኝ። ለምን ብባል እሱ እግዚአብሔር ነው። እግዚአብሔር ደግሞ ኢንፋይናይት ነው። አውቄ ጨርሻለሁ ማለት አይቻልም። መጽሐፍ ቅዱስን አንብቤ ጨርሻለሁ ማለት ይቻላል። ግን እግዚአብሔርን አውቃለሁ ማለት ይህንን ባህር እየቀዳው መጨረስ ይችላለሁ ማለት ነው? አይቻልም ፈጽሞ።
ከጊዜ ወደ ጊዜ ከጊዜ ወደ ጊዜ እ፣ እሱን እናውቃለን። የማልቀው ብዙ አለው እሱ የማልቀው ፍቅሩን የማልቀው እውቀቱን ይሰጣል። ኖበዲ ኖስ ጋድ ኮምፕሊትሊ ጋድ ኢዝ ቢዮንድ ዘ ሊሚትስ ኦፍ አወር ሂውማን አንደርስታንዲንግ። ሰው እግዚአብሔርን አውቆ ጨርሷል ማለት አይቻልም። ለምሳሌ በቀላሉ ለመግለጽ ወደ ውጭ ወጣችሁ ይህንን ሰማይና ምድርን ብትመለከቱ አይናችሁ የቻለውን ያህል ስትመለከቱ አንድ ቦታ ሰማይና ምድር የተገናኘ ይመስላል፣ ግን ፈጽሞ ሰማይና ምድር አይገናኙም። ለምንድን ነው ታዲያ እንደዚህ የሚመስሉት? ምክንያቱም ያ አይናችን ማየት የምችለው የተወሰነ ስለሆነ ብቻ ነው። እስከዛ ድረስ ብቻ ነው የምናየው። ያየነው ያለው ነገር ያየነው ብቻ ነው ማለት አይደለም። ያላየነው ብዙ ነገር አለ። የክርስቶስ እውቀት እንደዛው ነው። ክርስቶስ እውቀት እንደዛ ነው። የእኛ ጌታ እኔ በጣም ነው የሚገርመኝ። እንድናውቀው አውቆ ነው ደግሞ እንድንናገር ይፈልጋል። ራሱን የደበቀ አምላክ የለንም። ራሱን የገለጠ ስጋ ለብሶ የመጣ እንደኛ የሆነ እንደኛ ሆኖ በእኛ መሀል የተገኘ ክርስቶስ ኢየሱስ እግዚአብሔር አለን። ስሙ በሰማይና በምድር የተባረከ ይሁን። ስለዚህ እሱን ወደ ማወቅ ሁሉ ጊዜ ጥረት እንድናደርግ ሰርች እንድናደርግ እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይርዳን። እንግዲህ የእኛ እውቀትማ እንደተናገርኩት የተወሰነ ነው። የእግዚአብሔር እውቀት ግን የተወሰነ አይደለም። ጋድ ኢዝ አንሊሚትድ። ጋድ ኢዝ ኦምኒፖተንት። ሁሉም ማድረግ ይችላል እግዚአብሔር። ጋድ ኢዝ ኦምኒፕሬዘንት። እግዚአብሔር ደግሞ ኦምኒ ፕሬዘንት ነው ስንል በአንድ ጊዜ በሁሉ ስፍራ መገኘት ይችላል። እግዚአብሔር ደግሞ ኦምኒ ሳይንት ነው፣ ሁሉንም ያውቃል። ስሙ በሰማይ በምድር የተመሰገነ ይሁን። ሁሉን የሚያውቅ ሰው የለም። ሁሉን አውቃለሁ የሚል ሰው ካለ እኔ አይጠራጠራለሁ። የለም፣ የለምም፣ የለም። ሁሉን የሚያውቅ እግዚአብሔር ብቻ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እሱም እግዚአብሔር የሆነ ሁሉን ያውቃል። ስለዚህ ወገኖቼ ከዚህ ሁሉን ከሚያውቀው ወንድሜ እህቴ ብሎ ለጠራን፣ ሃሌሉያ፣ ላልናቀን፣ ለዚህ ከዚህ ጋር መወዳጀት ሪሌሽንሺፓችንን ማጠንከር በጣም አስፈላጊ ነው። ከቀን ወደ ቀን እሱ ማወቅ ይጠቅማል። ከሱ ብዙ ነገር ይገኛል። ብዙ ትምህርት አለው። ብዙ የሚሰጠው አለው ጌታ። ኑ ከኔ ተማሩ ቀንበሬ ልዝብ ሸክሜም ቀሊል ነው ያለው ጌታ ክርስቶስ እያንኳኳ ነው። የልባችንን በር እያንኳኳ ነው። ለከፈተለት ይገባል፣ በረከቱን ይዞ በሰማይ በምድር ስሙ ይባረክ። ስለዚህ ወገኖቼ ሁለት አስፈላጊ ነገሮች ብዬ የምለው ኢየሱስ ክርስቶስን ማወቅ እና ወደ እሱ መጸለይ መቻል አስፈላጊ ነገሮች ናቸው። እነዚህን ነገሮች በተቻለ መጠን በፌስቡክ በዩቲዩብ እና በቲክቶክ ሼር ማድረግ ፈልጋለሁ፣ ወደ እናንተ እንድታደርሱት ለዓለም ቅድም አሁን በተናገርኩት ቴክኖሎጂ ተጠቅመን ሰዎች እንዲሰሙ ማድረግ ነው የበኩላችንን እና ይህንን ደግሞ በምችለው ቋንቋ በእንግሊዝኛ በቻልኩት መጠን በአፋን ኦሮሞ በምናገረው እና በአማርኛ ለማስተላለፍ ይሞክራለሁ። ፕሊዝ ኢግኖር አታርጉት፣ አትለፉት። ኢት ወርዝስ ዩር ፕሪሺየስ ታይም። አውቃለሁ ሰዓታችሁ በጣም ውድ እንደሆነ፣ ግን አትለፉት። ሰምታችሁ አሰሙ፣ አስተላልፉት። እስቲ ከመጀመራችን በፊት እንጸልይ። እግዚአብሔር እርዳን፣ ጸጋ ይብዛልን። ሰምተው እንዳልሰሙ እንዳንሆን መንፈስ ቅዱስ እርዳን። የልቦናችን አይኖች ይከፈቱ፣ ይገለጥልን። የምንናገረውን ነገር ስጠን። ለሚዘራ ዘሪን ይሰጣል ተብሎ ተጽፏል። ለዘሪው ዘሪን የሚሰጥ አንተ አምላክ ነህ። አንተን የምናመሰግንበት ስለ አንተ የምንናገርበት ምክንያት አላጣንም። ብዙ ምክንያት አለን። እግዚአብሔር በሰጠን ቴክኖሎጂ ተጠቅመን ስለ ክርስቶስ ኢየሱስ መናገር እንድንችል አንተው ጸጋን አብዛለን። መንፈስ ቅዱስ እርዳን። የልቦናችን አይኖች ይከፈቱ። ለሚሰሙን ሰዎችም ማስተዋልን ስጣቸው። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንማጸናለን። አሜን።
ሴክሽን 1 who is Jesus? መጽሐፍ ቅዱስ እንደምናገረው የጌታችን ኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 16 ቁጥር 13 እስከ 20 ድረስ እንደዚህ ይላል። አነባለሁ በጌታ በኢየሱስ ክርስቶስም። ኢየሱስ ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ አለው። ብፁዕ ነህ አለው። እግዚአብሔር ይመስገን። እግዚአብሔር በሰማይ በምድር የተመሰገነ ይሁን። ደቀ መዛሙርቱ ለተጠየቀው ጥያቄ ሰዎች የሰው ልጅ ክርስቶስ ነው፣ እንግዲህ የሰው ልጅ ክርስቶስን ማን ብለው ይሉታል ብሎ ለጠየቃቸው ደቀ መዛሙርቱ ያሉት የተለያየ መልስ ነው የሰጡት። አንዳንዱ መጥምቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹ ደግሞ ከነቢያት፣ ሌሎቹ ኤርምያስ፣ አንዳንዶቹ ደግሞ ከነቢያት አንዱ ይሆናል ብሎ አሉ። ምክንያት አላቸው። እንግዲህ ያሉበት ምክንያት እሱ ደግሞ ሁልጊዜ ሰዎች የሱን ትምህርት፣ ሰዎች የሱን ጥያቄ፣ ሰዎች የሱን ስብከት ወደ ራሳቸው መልሰው የራሳቸው እንዲያደርጉት፣ በራሳቸው እንዲናገሩ፣ በገባቸው ሁኔታ እንዲናገሩ ይፈልጋል። እንዲገባቸው። ሰው ሲገባው ዝም አይልም፣ አሳልፎ ለሌላው ይሰጣል፣ ለሌላው ይናገራል። ስለዚህ እንዲገባ፣ ፐርሶናል ሰው እንዲገባ፣ እናንተስ ደቀ መዛሙርቴ፣ ሌሎቹም እንደዚህ ይላሉ፣ እናንተስ ተመሳሳይ ጥያቄ አለ ዛሬ የምትሰሙት። እናንተ ማን ትላላችሁ? ይህን ጥያቄ ለሁሉም ሰው ነው። ሁሉም ሰው መመለስ አለበት ይህን ጥያቄ። ጴጥሮስ ያለውን መድገም ብቻ አይደለም፣ ሰው ሁሉ መመለስ አለበት። ኖት ኦንሊ ፓስተርስ፣ ቄሶች ብቻ አይደሉም ይህን ጥያቄ መመለስ ያለባቸው፣ ወይም ደግሞ የመጽሐፍ ቅዱስ አስተማሪዎች፣ ያወቁት ያነበቡት ቴዎሎጂያንስ ብቻ አይደሉም። everyone of us። ይሄ ፐርሶናል ነው። let me ask you personally, who is Jesus to you? ኢየሱስ ክርስቶስን ማን ትለዋለህ አንተ? በራሴ ቋንቋ እንዴት ነው የምትረዳው? እና ይሄ ጥያቄ ራሳችን መጠየቅ አለብን። ማን ትሉታላችሁ? የማይቀር ጥያቄ ነውና በመጨረሻው እግዚአብሔር የሰው ልጆች የሚጠይቅ፣ ሁሉም ሰው ይጠየቃል። nobody is going to escape these questions, never። ስለዚህ ኢየሱስ ክርስቶስ ማን ነው ላንተ? ማን ነው ላንቺ ወንድሜ? see you next with section 2። በሁለተኛው ክፍል እንገናኛለን። ከወደዳችሁት ሰብስክራይብ፣ ላይክ እና ሼር አድርጉት። እግዚአብሔር አብዝቶ ይባርካችሁ።